ጋሽ? የፍች ነው ጌታን ስለተቀበል የ50 ዓመት ባለቤቴ አልፈልግም ብላ ሄደች። ከፊት ቀጠሮ አለ ፍርድ ቤት? አሁን ነገ ቀጠሮ አለኝ ደግሞ ፍርድ ቤት። ንብረት በመከፋፈል ላይ ቤቱ በአራጅ ሊሸጥ ነው። ዛሬ ጣልቃ መግባት ይቻላል። ለሽማግሌ ለሰው እምቢ ብላለች። አሁን ልቧን ጠላት ልከኛ ነው ያደረገው፣ እምቢ እንድትል ነው ያደረገውና 5 ሰዎች ምንድነው 5 ልጆች አሉ። አዲስ አበባ ከተማ ውስጥ ናት። እዚሁ ሊፈልጋት ከተማ ውስጥ እዚሁ እናንተ እያላችሁ ሊፈልጋት ረዘም ያለች ቀይ ያልሆነች ረዘም ያለች ስታዩ ጸጉሯ ወረድ ብሏል። ልክ እሷን አየሁኝና ፊቷ ረዘም አፍንጫዋ ረዘም ያለ አበበች ናት። አበበች ላንተ በር በአሜሪካ ተከፍቶ ትምህርት ስትገባ ያለው አሜን። ዶክተሬት አሜሪካ ላይ ትማራለህ። አሜን። አሁን ማስተሬት ነው የምትማረው? አሁን ማስተርስ እየጨረስኩኝ ነው። አሜሪካ ላይ ዶክተሬት ይከፈታል። አሜን። አንተ 5 ልጆች ከዚህ በኋላ ይኖራሉ። አሜን። አሁን 2 ልጆች አሉ። 2 ልጆች አሉ። 3 ልጆች ይመጣሉ። አሜን። አንደኛው የመጀመሪያው ልጅ ሴት ናት። ሴት ነች። ተቀብታለች ይላል ጌታ። አሜን። ቀይ ነች። ጸጉሯ ረዘም አለ። ሉጫ ነገር ጸጉር ተቀጭን ነው። ሻሎም ነች። Yes. Hey, ኢየሱስ ሻሎም ነብይ ናት። አሜን። አንተ ለትምህርት ወደ አሜሪካ ትሄዳለህ፣ እሷ ደግሞ ለአገልግሎት ትሄዳለች። አሜን። እግዚአብሔር እሷን መጠቀም የሚጀምረው አለ ከ9ኛው ዓመት ጀምሮ ነው አለ። አሜን። 4 ነው እድሜዋ? እድሜዋ 4 ነው። አሁን 4ኛ ነች። ከፍተኛ የሆነ የጠላት ደብዳቤ ባለቤት ላይ ተጽፎ አያል። ጎተራ አካባቢ ላይ እንደዚህ ቀኝ የሚያስገባ ልክ ነው። ወደ ላይ ጎተራ ወደ ላይ የሚገባ መንገድ ነው። ኮብልስቶን ነገር ኮብልስቶን ከዛ ልክ ነው። በዛ ነው ከተገባ በኋላ ያንተ መኖሪያ ቤት ዋይት ከለር ነጭ ተቀብቶ አያል። ነጭ ቤቱ ውስጥ ነጭ ተቀብቷል። ያንተ ቤት እንደዚህ ከተገባ በኋላ ወደ ግራ በኩል የሚያስገባ መኝታ ነው። ልክ ነው። እንደዚህ በግራ ነው የሚያስገባው። ትክክል ነው። መኝታው ትክክል ነው። አልማዝ ባለቤቴ ነች። በመንፈስ ምና ያለው አንተን ፓራላይዝ አርጎ ለመጣ ከወገብ በታች እግሮች ላይ ችግር አለ። እውነት ነው። ለመራመድ ወይም ለመንቀሳቀስ ትቸገራለህ። እውነት ነው። ወገብ በሙሉ ተይዟል። የምትሰራው ነገር ሁሉ አይከናወንም። እውነት ነው። ከ7 ዓመት ጀምሮ ነው ያንተ ነገር እየተበላሽ የመጣው። እውነት ነው። ያንተ ስም ተወስቶ ወልቅጥ የሚባል አገር ላይ ተደግሞ ያለውና እግዚአብሔር ዛሬ ድግምትን ያፈርሳል። አሜን። ሌሊት መተኛት አልችልም። እውነት ነው። እንቅልፍ የለህም። እውነት ነው። ትናወጣለህ። ሰላም የለኝ። ወደ ሰበታ ሲኬድ ወደ ቀኝ የሚያሳጥፍ መታጠፊያ ላይ ቤትን አያል። እውነት ነው። ወደ ቀኝ ነው። ቀኝ ታጥፎ እንደዚህ እንጨት ላይ ቆርቆሮ አያለሁ። እውነት ነው። ቤት ውስጥ ላይ ቢጫ አይነት ቀለም ነው ማለት ቢጫ ነው። እውነት ነው። ቤት ቢጫ ቀለም ነው ማለት እውነት ነው። ከሳሎን ውጪ 1 2 ሌላ 2 ክላስ ከሳሎን ጋር 3 ክላሶችን አያለሁ። እውነት ነው። እዛ ቤት ውስጥ በመንፈስ ሰዎችን አያለሁ። 1 2 3 4 5 6 7 8 9 10 እውነት ነው። ልጆችና ባለቤቴ ስንት ናችሁ? ልጆች 8 ናቸው። ይሄንን ሁሉ ሰውን ለማስደሰት ነው አንድ ባንድ ያቆምኩ ስም እየጠራው ቤቱን እየጠራው ከለሉኝ የተናገርኩ የልጆቹን ቁጥር ያወር ለሁሉ ትንብት ብናገር ፍላጎቱ ይብሳል እንጂ አትረካም። ነገ ደግሞ ያልተወለዱ ልጆች ስም እንድነገር ትፈልጋለህ። የህይወት እንጀራ ግን ያጠግባል። ኢየሱስ ከትንቢት ይበልጣል። ኢየሱስ ከመገለጥ ይበልጣል። ኢየሱስ ከታምራት ይበልጣል። የሚያስፈልጋችሁ በታምራት ብቻ የሚሟላ የሚመስላችሁ የተሳሳተ አመለካከት ነው። እርካታ የሚገኘው ኢየሱስን ስታገኙ ነው። ለአንድ ችግር አንድ ትንቢት መልስ ሊሰጥ ይችላል። ኢየሱስን ስታገኙ ግን ለሁሉ ችግር መልስ ታገኛላችሁ። ለ5000 ሰው እንዲበቃ እግዚአብሔር በኢየሱስ ላይ የሰራው ኢየሱስ የምግብ ማግኛ መንገድ እንደሆነ እንዲያውቁ ሳይሆን ኢየሱስ ከእግዚአብሔር ዘንድ የተላከ አምላክ እንደሆነ እንዲያውቁ ነው። ኢየሱስ የመኪና ኢየሱስ የተሳቢ ኢየሱስ የቦቲ ኢየሱስ የG+5 ማግኛ መንገድ ሳይሆን እሱ ከእግዚአብሔር ዘንድ የተላከ ሕይወት ሰጪ የሆነ አምላክ ነው።